አንድ ባለ ሀብት በቀዝቃዛ ምሽት መንገድ ላይ እየሄደ ያለ በድንገት መጠለያ ቤት እንኳን የሌለው ደሃ ሽማግሌ ያገኘና እንደዚህ ሲል ጠየቀው። አባ በዚህ ሰዓት ልብስ ሳይደርቡ መንገድ ላይ ሲቀመጡ አይበርዶትም ብሎ ይጠይቀዋል። ታዲያ ሽማግሌውም እንደዚህ ሲል መለሰለት፣ ልጄ እኔ ቤትም ሁኜ ሲበርደኝ የምለብሰው ልብስ የለኝም፣ ብርዱን ግን ተለማምጄዋለሁ አለው። ባለ ሀብትም እንደዚህ አለው፣ ግድ የለዎትም እኔ ቤት ሄጄ የሚያሞቅህን ልብስ አመጣልሃለሁ አለው። ከዚያም ሽማግሌው በደስታ ጠብቃለሁ ልጄ አለውና ባለ ሀብቱ ልብስ ሊያመጣለት ወደ ቤቱ አቀና። ነገር ግን ይህ ባለ ሀብት ቤቱ እንደደረሰ በስራ ጉዳይ በአንዳንድ ነገሮች ቢዚ ሆነና ሽማግሌውን ይረሳዋል። በነጋታው ጧት ላይ ሽማግሌው ትዝ አለውና በፍጥነት ልብስና ምግብ ይዞ ወደ ሽማግሌው ሄደ። በቦታው ሲደርስ ግን ሽማግሌው ሞቶ ነበር። ከሬሳውም ጎን እንደዚህ የሚል ደብዳቤ ተቀምጦ ነበር። ምንም ልብስና ተስፋ ባልነበረኝ ሰዓት ብርዱንና ፀሐዩን የምቋቋምበት ብርታትና ጽናት ነበረኝ። ነገር ግን ልብስ ልታመጣልኝ ቃል ስትገባልኝ ብርታቴን በሙሉ በቃልህ ላይ ሆነ። ከዚያም አቅም አጣሁ፣ ብርዱንም መቋቋም አቃተኝ የሚል ደብዳቤ ያስቀምጦለት ነበር የሞተው። እናም ሐባይቢ ፊላህ ከዚህ ታሪክ የምንማረው ማድረግ የማንችላቸውን ወይም የማታደርጉትን ነገር ለማንም ቃል አትግቡ። ምናልባትም ለእናንተ ምንም ላይሆን ይችላል፣ የምትገቡለት ሰው ግን ቃላችሁ የመጨረሻው ተስፋ ሊሆን ይችላልና ተስፋ ከመስጠት እንቆጠብ።